ከመንግስት ጋር በመቀናጀት የአካባቢያቸውን ሰላም ማስጠበቅ እንደቻሉ በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ ነዋሪዎች ተናገሩ። በልዩ ወረዳው ባህላዊ የእርቅ ስነ ስርዓቶችን የማጎልበትና ስለ ሰላም ለማህበረሰቡ ግንዛቤ እየፈጠረ ስለመሆኑም የልዩ ወረዳው ሰላምና ጸጥታ ጽሕፈት ቤት ገልጿል። ሳላዲን ሰይድ ሰላም ለአንድ ሀገር ሁለንተናዊ እድገትና ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች የሚጫወተው ሚና ላቅ ያለ ነው። በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ ነዋሪዎች የአካባቢያቸውን ሰላም ለማስጠበቅ የበኩላቸውን ድርሻ እየተወጡ መሆናቸውን ለአሚኮ ተናግረዋል። አንድ በመሆን ጧት ማታ በመደዋወል ስብሰባ ማዕከላችን ላይ እየተገናኘን ምን አለ፣ ምንድነው ችግሩ፣ ምንድነው የተፈጠረው እየተባባል በዲፕሎማሲ እስካሁን ድረስ ሰላማችን አስጠብቀን እስካሁን አለን። ቀጣይ ምን እንኖራለን። ሰላም በበላይነት እንክብካቤ ያስፈልገዋል። ከወረዳ ጋር በመሆን ከአመራሮች ጋር በመሆን ለዚህ ለጸጥታ ሀገራዊ አስፈላጊነቱ ከባድ ስለሆነ በሁሉም ቦታ ላይ ዘብቁመን ከሀገር መከላከያ ከተለያዩ የጸጥታ አካላት ጋር ከጎን ሆነን የጸጥታን ስራ በሀገራችን ደረጃ እንዲሰፍን ያለውን ይሄ የሀገራችን ላይ የተከሰተውን የሰላም ችግር ወደ ሰላም እንዲመለስ እየሰራን ያለነው ማለት ነው። በወረዳው የጸጥታ ችግር እንዳይፈጠር እንዲሁም አለመግባባቶችን በሰላማዊ መንገድ እንዲፈቱ ባህላዊ የእርቅ ስነ ስርዓትን በመጠቀም ሰላም እንዲመጣ እየሰሩ መሆኑን የገለጹት ደግሞ የሀገር ሽማግሌዎች ናቸው። እኛ ሰው ሲጣላ የተጣሉትን ሰዎች ማስታረቅ ነው እኛ ስራ። ይሄ እሴት ይሄ ባህል አካባቢውን አሁን ላለው ሰላም እንዲሆንና እንዲረጋጋ ማህበረሰቡ ብድግ ብሎ ወደ ግጭት ወደ ጥፋት እንዳይሄድ አድርጎታል። ሃይማኖት መሪዎችና ደም አድራቂዎች ተቀምጠው ያስታርቃሉ፣ እኛም እናስታርቃለን። ይሄ ነው ባህላችን። ወረዳው ሰላሙ ተጠብቆ እንዲዘልቅ ከማድረግ አኳያ የማህበረሰቡ ድርሻ ከፍ ያለ መሆኑን የአርጎባ ብሔረሰብ ልዩ ወረዳ አስተዳደር ጸጥታ ምክትል ኃላፊ ጀማል መሐመድ አስረድተዋል። የማህበረሰቡ ሚና አንድ ቋንቋ፣ አንድ አይነት ባህል ነው ያለን። ይሄ ለጸጥታ ስራው በጣም አጋዥ ነው። በተለይ ካጎራባች ወረዳዎች ጋር እየተጋባ እየተዋለደ ነው። መረጃም የሆነ ችግር ካለ ቀድሞ ለኛ ይደውሉልና ያንን ችግር ተነጋግረን ቶሎ መፍትሄ እናስቀምጣለን ማለት ነው። ምክንያቱም መረጃ ከመስጠት አኳያ ጥሩ ነው። ጸጉረ ልውጥ ሰው ካለ ጸጉረ ልውጥ ሰው እዚህ ከተማ መጥቷል ብለው ለጸጥታ አካል ያሳውቃሉ፣ የነዋሪው ማህበረሰብ ማለት ነው።